ሰላም በዚህ ቪዲዮ 5 ምርጥ መጽሐፎች ሪኮመንድ አድርጋችኋለሁ። እነዚህ መጽሐፎች በህይወታችሁ ላይ ትልቅ ኢምፓክት አላቸው። እነዚህ መጽሐፎች በማንበብ በህይወታችሁ ላይ ትልቅ ስኬት ታገኛላችሁ። እነዚህ መጽሐፎች ስለ ኮሙኒኬሽናችን፣ ከሰው ያለን ግንኙነት፣ ስለ ሪሌሽንሺፓችን፣ ከፍቅራችን ያለን ዝምድና፣ ማይንድሴታችን ለውጥ፣ ራሳችን ያለን ስምምነት፣ ፐርሰናል ፍሪደም፣ ልማዳችን እንዴት መገንባት እንደምንችል በዚህ ቪዲዮ እነዚህ መጽሐፎች ያስረዱናል። ስለዚህ እነዚህ 5 ምርጥ መጽሐፎች በማንበብ ነገር ግን አፕላይ ካላደረጋችሁ እመኑኝ አትቀየሩ። እነዚህ መጽሐፎች በመቀየር ህይወታችሁ ላይ ትልቅ ኢምፓክት ይኖራቸዋል። ፈረንጆች ሊደርስ አር ሪደር ይሉናል። ይሄ ማለት አንባቢዎች መሪዎች ናቸው። መሪዎች ማለት የራሳቸው መሪዎች። ህይወታችን በማንበብና አፕላይ በማድረግ መቀየር። ይሄ ኢንስፓየር ቃል ነው የናንተ ልብ አዋቂ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ይሄን ቪዲዮ ከወደዳችሁት ላይክ አድርጉ። ይሄን መጽሐፍ የብዙዎችን ሰዎች ልማድ ቀይረዋል። ይሄ ስለ ልማድ ይነግረናል። አቶሚክ ሃቢት ይባላል። አቶሚክ ሃቢት በጄምስ ክሊር ተጽፎ የቀረበ ሲሆን ይሄ መጽሐፍ እንዴት ልማድ መገንባት እንደምንችል ያስረዳናል። አቶሚክ ሃቢት እንደሚያስረዳው ትንንሽ ድርጊቶች ትልቅ ሪዛልት እንደሚያመጡ ያስረዳናል። ጄምስ ክሊር እንደሚለው ትንሽ በማድረግ ትልቅ ሪዛልት ማግኘት ነው። አንድ ነገር ለማሳካት የምትፈልግ ከሆነ ትልቅ በማድረግ ሳይሆን ትናንሾች ራስን በመግዛትና ወጥነት ባለው ነገር በማድረግ ስኬትን ታገኛለህ ይላል። ስለዚህ ይሄ መጽሐፍ እንዴት ጥሩ ልማድና መጥፎ ልማድን መገንባትና ማስወገድ እንደምንችል ያስረዳናል። ይሄን መጽሐፍ ካነበባችሁ እንዴት ስኬታማና ጥሩ ልማድ መገንባት እንደምንችል ያስረዳናል። ሌላኛው ነገር ይሄ መጽሐፍ የሚያስረዳው 2 ነገሮች ፎከስ አድርጎ ነው። አንደኛው 1% ዴይሊ ኢምፕሩቭመንት። ይሄ ማለት በየቀኑ 1% ማሻሻል ማለት ነው። 1% በየቀኑ ለህይወታችን የምንጨምር ከሆነ ህይወታችን ላይ ትልቅ ኢምፓክት አለው። 1% ማለት ታናንሽ ነገሮች ናቸው። ስለዚህ እነዚህ ነገሮች በትናንሽ ነገር ወጥነት ባለው ራስን በመግዛት ህይወታችን እንዴት እንደምንቀይር ያስረዳናል። ሁለተኛው ነገር ህይወታችን የምንቀየረው ሲስተም በመገንባት ነው። ሲስተም ማለት የምናያቸው፣ የምናስተውላቸው፣ የምንናንባቸው እነዚህ ነገሮች ራሳችን ወይም ማንነት ይፈጥራሉ። ማንነት ሲፈጥሩ ልማድ ማንነት ይፈጥራል። ማንነት ሲፈጥር አንድ ሰው ይፈጠራል። ስለዚህ ያንን ሰው በማንነቱ ይጠራል። አንድ ሰው ልማድን ከገነባ ማንነቱ ነው። ሲስተም ላይ ፎከስ አድርጉ ይላል። ይሄ ማለት አንድ ሰው መጽሐፍ አነባለሁ ከማለት አንባቢ ነኝ ቢል ይሻላል። ስፖርት ሰራለሁ ከማለት ስፖርተኛ ነኝ ቢል አይደንቲቲ ይፈጠራል። ይሄ ማለት ማንነት፣ ትልቅ ማንነት ይፈጠራል። አቶሚክ ሃቢት እንዴት ማንነት እንደምንፈጠር፣ እንዴት በልማድ ማንነት እንደሚፈጠር ያስረዳናል። ይሄ መጽሐፍ ሪኮመንድ አድርጋችኋለሁ። በሚገርም ነገር ይህን መጽሐፍ በጣም ጠቃሚ ከመሆኑ ባለፈ ከ500 ሚሊዮን ስኬታማ ሰዎች
ሪሰርች ተደርጎ የተጠና መጽሐፍ ነው። ይህ መጽሐፍ ለኔም ለብዙ ስኬታማ ሰዎች በጣም ጠቃሚ እና ምርጥ መጽሐፍ ነው። ይህ መጽሐፍ ቲንክ ኤንድ ግሮው ሪች ይባላል። በናፖሊዮን ሂል የተጻፈ መጽሐፍ ነው። ይህ መጽሐፍ ሲጻፍ ብዙ ዓመት ቆይተዋል። ብዙ ሪሰርች ተደርጓል። ይህን መጽሐፍ 17 ፕሪንሲፕሎች አሉት። እነዚህ 17 ፕሪንሲፕሎች በበርኒንግ ዲዛይር ወይም በጥልቅ ፍላጎት ይጀምራል። ይህን መጽሐፍ በጣም የሚገርማችሁ 17 ፕሪንሲፕሎች በመከተል ስኬታማ መሆን ትችላላችሁ። እነዚህ 17 ፕሪንሲፕሎች ከ500 ሰዎች ውድቀትና ስኬት በመማር የተጻፈ መጽሐፍ ነው። ይህን መጽሐፍ ካነበባችሁ ለምን ስኬታማ አትሆኑም? ይህን መጽሐፍ በጣም ጠቃሚ ስለሆነ ሪኮመንድ አድርጋችኋለሁ። ይህን መጽሐፍ የአንድ ወጣት ህይወት ታሪክ ህልሙን ለማግኘት የሚያደርገው ጉዞን ያሳየናል። ይህ መጽሐፍ ዘ አልኬሚስት ይባላል። በፓውሎ ኮኤልዮ ተጽፎ የቀረበ ሲሆን ስለ አንድ ወጣት ሳንቲያጎ ቦርናጎ የተጻፈ ሲሆን ይሄ ሰውዬ የስፔን ከተማ ስትሆን ከዛ ተነስቶ እስከ ግብጽ ፒራሚድ የሚያደርገው ጉዞ የሚያሳይ መጽሐፍ ነው። ይህ መጽሐፍ ስለ ሳንቲያጎ ህልሙና ራሱን ማግኘት የሚያስችል ቁልፍ ማግኘቱን ያሳያል። ይህ ማለት አንድ ሰው ህልሙን ለማሳካት የሚፈልግ ከሆነ ያን የሚፈልገውን ስኬት ለማየት ስኬት ለማድረስ ህልሙን መከተል አለበት ይለናል። አንተ ህልምህን ለመከተል ስትነሳ ዩኒቨርስን አንተ ለማገዝ ይመሳጠራል ይለናል። አንተ ራስህን በመፈተሽ ህልምህን በመፈተሽ ዲስከቨር በማድረግ ስኬትን መጎናጸፍ ትችላለህ ይለናል። ይህ መጽሐፍ አንድ ህልመኛ ሰው ማንበብ ያለበት መጽሐፍ ነው። ይህን መጽሐፍ በሚሊዮኖች ኮፒ የተሸጠ ሲሆን እንዴት ሰው ማሳመንና መግባባትና ማውራት እንደምንችል ያስረዳናል። ይህ መጽሐፍ የመግባባት ክህሎት፣ የማውራት ክህሎት፣ የማሳመን ክህሎት እንዲዳበር ይረዳናል። ይህ መጽሐፍ እንዴት መግባባትና ማውራት እንደምንችል ያደርጋናል። ይህ መጽሐፍ How to Win Friends and Influence People ይባላል። በዴል ካርኔጅ ተጽፎ የቀረበ ሲሆን መጽሐፍ ይህ መጽሐፍ ለመግባባትና ለማሳመን ሰው ይረዳናል። ይህ መጽሐፍ በማንበብና አፕላይ በማድረግ ህይወታችን ላይ ኢምፓክትና ሪዛልት ማምጣት አለብን። ይህ መጽሐፍ እንዴት መግባባት እንደምንችል ይረዳናል። አንድ ሰውዬ አዳማጭ ከሆነ የሌላ ሰውን አፕሪሼት የሚያደርግ ከሆነ ይሄ ሰው በጣም ተግባቢ ነው ይባላል። ስለዚህ እንደዚህ ሰው ለመሆን ይህን መጽሐፍ ማንበብና የዚህን መጽሐፍ ዋና ሐሳቡ መረዳትና አፕላይ ማድረግ ነው። ይህ መጽሐፍ በመከተል ህይወታችን ላይ ኢምፓክት ማድረስ አለብን። ይህ መጽሐፍ ከራሳችሁ እንዴት መስማማት እንደምትችሉ ያስረዳችኋል። ይህ መጽሐፍ 4 ፕሪንሲፕሎች ሲኖሩት ይህን ፕሪንሲፕሎች በመከተል ራሳችን መቀየር ትችላላችሁ። እነዚህ 4 ፕሪንሲፕሎች በመከተል ህይወታችሁ መቀየር ትችላላችሁ። ይህ መጽሐፍ ዘ ፎር አግሪመንት ይባላል። በዶን ሪዩዝ ተጽፎ የቀረበ ሲሆን እነዚህ ፕሪንሲፕሎች የመጀመሪያው
ፕሪንሲፕል በቃላቶችህ ተጠንቀቅ። ሁለተኛው አንድ ነገር እንደ ፐርሰናሊ አትውሰድ። ሶስተኛው አትገምት። አራተኛው ዱ ዩር ቤስት። ይሄ ማለት የምትችለውን አድርግ። እነዚህ ፕሪንሲፕሎች በማድረግ ከራስህ መስማማት አለብህ ይለናል። እነዚህ አራት ፕሪንሲፕሎች በማድረግ ለራስህ ቃል መግባት፣ ለራስህ በመስማማት ፐርሰናል ፍሪደም ማወጅ ትችላለህ። ፐርሰናል ፍሪደም ማለት የራስህን ፍሪደም የራስህን ነፃነት ማወጅ ትችላለህ። እነዚህ አራት ፕሪንሲፕሎች በመከተል ነፃነትህን ታውጃለህ፣ የራስህን ነገር ታውቀዋለህ ይለናል ይህን ጸሐፊ። ስለዚህ ይህን መጽሐፍ ሪኮመንድ አድርጋቸዋለሁ። ከነዚህ 5 ምርጥ መጽሐፎች ከወደዳችሁት ኮመንት ላይ ጻፉልን። ይሄ ኢንስፓየር ቃል ነው፣ የእናንተ ልብ አዋቂ። ሳብስክራይብ፣ ላይክ፣ ኮመንት ላይ አትርሱ። ይሄ ኢንስፓየር ቃል ነው።